ትንሽ ይከብዳል ከበድ ይላል ብላችሁ የምትሉ ልጆች እስኪ ትንሽ የምክር ልስጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የቻናላችን ቤተሰቦች ሰላማችሁ ብዙ ይበልልኝ በያላችሁበት። እኔ ጋር ሁሉም ሰላም አልሐምዱሊላህ። ትንሽ ከበድ ይላል ብላችሁ የምትሉ ልጆች አዎ ትንሽ ሊከብድ ይችላል። ረሃብም አለ የምትሉ ልጆችም አላችሁ። ምግብ አናገኘም። ስለ ሊፎርም እንጂ ልብስ አንለብስም ብዙ ነገር አለ እንትን የምትሉት ማለት ነው። ግን እዚህ ጋር ለዓላማ እስከወጣን ድረስ እኛ ትኩረት ማድረግ ያለብን ዓላማችን ላይ ገባሻ? ዓላማችን ላይ ነገ የት ላይ ሆናለሁ፣ ነገ የት ላይ ደርሳለሁኝ፣ እዛ ትቼው የመጣው ቤተሰብ ምን ላይ አሰማራዋለሁ፣ ምን ላይ አሳካለታለሁ። ይሄንን እያሰብን ሁሉም ነገር የምናልፈው ይመስለኛል። እናልፈዋለንም ሲጀመርም ማለት ነው። እና ረሃብ ይርባል፣ ምግብ አይገኝም ብቻ አሉ። አዎ ሊኖር ይችላል አንዳንድ ቤቶች ላይ ማለት ነው። ግን ረሃቡ አረብ ቤት ምንም ቢጠፋ ሩዝ አይጠፋም። ምንም ቢጠፋ ዳቦም ሊጠፋ ይችላል፣ እንቁላልም ምንም ሊጠፋ ይችላል። ግን ሩዛቸው መቼም አይጠፋም። የኛ ጤፍ በሉት፣ እኛ ጤፍ ሸምተን እንደምናስገባው እኛ አብዛኛው አዳዲስ የምትመጡና ለአረብ ሀገሩ አዲስ የሆናችሁ ልጆች ማለት ነው። እንጀራ ተዘጋጅቶ 3 አይነት 2 አይነት ወጥ ቀርቦ ጨልፈን 1 ቁርጥ 2 ቁርጥ አንስተን አንበላ። እዚህ ሀገር ላይ ሆነ ማለት ቂጣ ነው። ያንንም ቂጣ ግን ማባያ ይጠይቃል። እና ያንንም ቂጣ ባናገኝ ግፋ ቢል እነሱ ቤት ሩዝ አይጠፋም። ገባሻ? ያ ሩዝ እኛ እጃችን አልሐምዱሊላህ ኢትዮጵያዊ እኛ እንዴ በሙያም አንታማ በጣም ጎበዞች ነው። በተለይ በምግብ አሰራር ማለት ነው። ኮስተር ያለ ነገር ነው የምንሰራው። ሩዛችን ትንሽ የዘይት አድርገን ሀመስ እናደርገውና ውሃችን ክልስ እናደርግበታለን። ካሮታችን ፈቅፍቀን ወይ ላዩ ላይ ወይም ከካሮቱ ከሩዙ ጋር አብረን ጠበስ አድርገናል። ሩዛችን እሱ እርጎ ካለ በእርጎ ዘባዴ የሚሉት ካለ በዘባዴ እሱ መብላት። እሱ ካልተገኘ ደግሞ እናንተ 10 ብር ሰጥታችኋቸው እኮ እንኩ በዚህ ዳቦ አምጡልኝ ወይም ቂጣው የሚበላው ቂጣው አምጡልኝ ብትሏቸው እነሱ በሼም ራሱ ለሌላም ጊዜ ተከታትለው ያመጡላችኋል። ገባችኋ? እዚህ ጋር አሳልፈን የምንሰጠው እኛ ራሳችን ደግሞ አሳልፈን እንዳንሰጥ ከመጀመሪያው ጀምሮ እኛ ራሳችን ማስለመድ አለብን። እንዴት ነው ማስለመድ ያለብን? እነዚህ ሰዎች ማለት ነው። አንቺ ሩዝሽን ሰርተሽ በራስሽ በሀገርሽ አሰራርም ይሁን ማለት ነው። ያ ያልኩሽ ወይ ዘባዴ ይሁን ወይ ሰላጣ ይሁን በስነ ስርዓት በሳህንሽ ቀረብ አድርገሽ ጠረጴዛሽ ላይ ቁጭ ብለሽ የምሳ ሰዓትሽ ምሳ ማለፍ የለበትም። ቁጭ ብለሽ በሰዓቱ መብላት። ለካ እንደዚህ ናቸው እንደ የሚለው ነገር እነሱም ይቀርጹታል። ማለት ሁሌ ላንቺ ለምግብ ያላቸው ቦታ ችለተኝነት አይኖራቸውም። ሁለተኛ ደግሞ የቁርስ ሰዓትሽም ማለት ነው። ሻይሽን አፍልተሽ ዳቦውን ካገኘሽው የሆነ ነገር ቀባብተሽ በስነ ስርዓት ጠረጴዛሽን ላይ ቁጭ ብለሽ እሱን አቅርበሽ መብላት። ዳቦ ከነጭራሹ የሌለ ከሆነ ብር እጅሽ ላይ ላይኖር ይችላል። በአሁኑ ሰዓት ደግሞ ስልክ ለስልክ ላይ እየተቀያየረ ስለሆነ ብሩ ማለት ነው ትራንስፈር ለትራንስፈር ስለሆነ በደሞዜ ይሄን አምጪልኝ ስትያት እሷ ራሱ ሼም ይሆንባትና በራሷ ጊዜ አስባ ይዛልሽ ትመጣለች። ገባሻ? እዚህ ጋር አንደኛ ችግራችን ማለት ነው እኛ ቁጭ ብለን ለመብላት እንፈራለን፣ ሰርተን ለመብላት እንፈራለን። በቃ ብዙ ነገር የሆነ የመደነቃቀጥ ምንም የሚያስፈራን ነገር የለም። እንዴ የሰው ልጅ እኮ ሳይበላ መስራት አይችልም። መኪና ያለ ነዳጅ ሂድ ብትይው አይሄድም። የሰው ልጅም ሳይበላ እንዴት አድርጎ ይሰራል? ምግብ ግዴታ ነው ሲጀመር ማለት ነው። መጀመሪያ መከበር ያለበት ነገር ስላንቺ የምግብሽና የእንቅልፍሽ ነገር ነው። እንቅልፍሽን ልክ በስነ ስርዓቱ ማስለመድ። ማታ 6 ሰዓት ገብተሽ የምትተኝ ከሆነ 6 ሰዓት ላይ 8 ሰዓት ላይ መጨመር። የሰው ልጅ ጤነኛ የሚሆነው የ8 ሰዓት እንቅልፍ ሲተኛ ነው። የትኞቹም ሚዲያ ላይ ሶሻል ሚዲያ ላይ ራሱ ያወራሉ። አንቺ 8 ሰዓት ደምረሽበት 6 ሰዓት ገብቼ 8 ሰዓት ብጨምርበት ብለሽ ማለት ነው። ያ 8 ሰዓት ወይ ጠዋት በእነሱ 9 ሰዓት በእኛ 3 ሰዓት ሊሆን ይችላል። ወይ በእኛ 2 ሰዓት በእነሱ 8 ሰዓት ጠዋት ሊሆን ይችላል። አንቺ እነዚህን ማለት ነው 8 ሰዓትሽ መናገር
የሰው ልጅ ጤነኛ የሚሆነው ራሱ ጤነኛ የሚያደርገው የ8 ሰዓት ሲተኛ ነው። እና እኔ መተኛት ያለብኝ የ8 ሰዓት እንቅልፍ ነው ብለሽ ለእሷ አረጋግጠሽ አስረግጠሽ መናገር። ምንም ያስፈራሽ ነገር የለም። ምክንያቱም የጤና ጉዳይ ነው። ስለ ምግቡ ስለ እንቅልፉ የጤና ጉዳይ ነው። ሁለተኛ ደግሞ እዚህ ሀገር ላይ ከመጣችሁ በኋላ ስልክ ማዋራት ያስጠላኛል ትላላችሁ፣ ሰው ማናገር ያስጠላኛል፣ በቃ ወደ አገር መደወል ያስጠላኛል፣ ብዙ ነገር የሆነ ይጨናንቀኛል፣ በቃ ብዙ ነገር አለ። ይሄ ራሱ ማለት ነው ይጨናንቀኛል፣ ሰው ማውራት አልወድም፣ ሰውን እንዲህ ማድረግም አልወድም ብላችሁ የምትሉ ልጆች ማለት እናንተ ይኸውላችሁ የነገው የቱ ጋ ነው? ነገ ሄጄ ከዚህ ምን ይዛለሁ? እከሌ የደረሰበት ቦታ ላይ እደርሳለሁ ወይ? ለእናቴ የሆነ ነገር የሚያስደስታት ነገር አረግላታለሁ ወይ? ለቤተሰቦቼ የሆነ ነገርስ አስደስታታለሁ ወይ? ይህንን እያሰባችሁ ይሄ ሌላ ነገሩ ይሄ አመት መቼ ነው የሚያልቀው? የአሁን ጊዜ አመት ቀን በሳምንት ነው፣ ሳምንት በወር ነው፣ ወር በአመት ሆኗል። በአሁኑ ሰዓት ማለት ነው። ወር አልሞላኝም ስትይ 2 ወር ይሆንሻል። 2 ወር አልሞላኝም ስትይ 4 ወር 3 ወር ይሆንሻል። አሁን ሰዓቱ እናቴ ተይ እንደሮጠ ነው እንደሚሮጥ መቼም ታውቁታላችሁ። እና እዚህ ጋር አንቺ ማለት ነው ጥሩ ነገር ማሰብ አይምሮሽ ላይ ጥሩ ነገር ማስገባት ነገ እዚህ ቦታ ላይ ደርሼ እንደዚህ ሆኜ እንደዚህ ብቁ ሰው በቃ የሆነ አላማ ያለው ሰው ሆኜ መውጣት አለብኝ የሚለው ነገር አይምሮሽ ላይ ማስፈር ነው ያለብሽ። ሁለተኛ ደግሞ ክርስቲያን ከሆንሽ ደግሞ ወደ እንትን መንፈሳዊ ነገርሽ ላይ በቃ የሆነ መዝሙሮቹም የሆኑ መንፈሳዊ ነገርሽን ማዳመጥ መከታተል እነሱን ማድረግ። ሙስሊም ከሆንሽ ደግሞ ኢባዳሽ ላይ ጠንከር ማለት ሰላትሽን መስገድ ቁርአንሽም ላይ ችላ ብለን ዝም ብለን ይሄ ቲቪ እና ቲክቶክ ላይ ዩቲዩብ ላይ ምናምን ላይ ማፍጠስን አንዳንዴ ለራሳችንም ቦታ ምክንያቱም ከፈጣሪያችን ጋር ስንገናኝ ራሱ የሚያጨናንቁን ነገራቶቹ ገለል ይሉልናል። እና በእንደሱ ነገር ራሳችሁ ማሳመን የሚያስጨንቃችሁ ሰው ካለ ደግሞ ከራሳችሁ ጋር ገለል ማድረግ በቃ ከናካቴው ከስልካችሁ ብሎክ አድርጋችሁት መገላገል። ብሎክ አድርጋችሁት የተለያዩ እንትኖች ላይ ስትገቡ ራሳችሁ የት ላይ እንደምታገኙት አታውቁም። ጽድት ያለው ላይ ነው የምታገኙት ራሳችሁ ማለት ነው። እና ለሁሉም ነገር ራስሽ ስትኖሪ ነው ለራስሽ ቦታ መስጠት አለብሽ የኔ ውድ እህት እኔ የምልሽ ማለት ነው። ሶስተኛው ደግሞ ስለ ዩኒፎርም ነው። እዚህ ሀገር ላይ ስንመጣ አዎ ዩኒፎርም ነው የምንለብሰው። በቃ ዩኒፎርም መልበስ እኮ ምንም እንትን የሚለው ነገር የለውም። እኔ ወላሂ አንዳንዴ ዩኒፎርሙ መልበስ አልወድም። እንዴት እንደምትበላው ይሄ ኬሻ ነው ይሄ የሆነ ብቻ ቦታ በቃ በጣም አካብደን እንሰጠዋለን ማለት እኛ ሰራተኛ የቤት ሰራተኛ ነን። የቤት ሰራተኛ ደግሞ እዚህ ሀገር ላይ ማለት ራሱ እዚህ ሀገር ላይ ሲሆን የትኛውም አረብ ሀገር ላይ ራሱ የቻለ የሰራተኛ ልብስ ነው ይሄ ዩኒፎርሙ ማለት ነው። እና እንደው ዩኒፎርሙ እኮ በጣም ነው የሚያምርብን። ምን ሆናችሁ ነው? ወላሂ አንደኛ በቃ ሰራተኝነታችን ይገልጽልናል ደስ በሚል ነገር ማለት ነው። ሁለተኛ ደግሞ አንዴ ለቅለቅ አድርገሽ አጥበሽው እርግፍ ብታረጊው በዚህ ሀገር ፀሐይ ወዲያው ድርቅ ብሎ ልብስ የምታረጊው ነገር ነው። ሶስተኛው ደግሞ ከእነሱ ጋር ምንም ያመሳስልሽ ነገር አይኖርም። ምክንያቱም ሰራተኛ ነሽና ሰራተኛነትሽ ግልጽ ያደርግልሻል። ሶስተኛ ራሴ አላማ ይኖርሻል። በቃ ይሄ ዩኒፎርሙ ስትለብሹ ራሱ በቃ የስራ አላማ ምክንያቱም ስራ ነው በቃ ለስራ እየለበስኩት ዩኒፎርም ነው የስራ ልብስ ነው ብለሽ ለራስሽ ራሱ ኮንፊደንስ ይሰማሻል። ሌላ ይሄ የሚገጣጡ ነገራቶች ለምን ሰዓት አላረኩም፣ ለምን አልተኳኳልኩም፣ ለምን ልብስ ሌላ አይነት ልብስ ለብሼ እንደነሱ አልዘነጥኩም። ኢንሻአላህ ሀገርሽ ላይ ስትገቢ ትለብሺዋለሽ። ሀገርሽ ላይ ስትገቢ ታጌጪዋለሽ። ሀገርሽ ላይ ስትገቢ ትኳኳዩዋለሽ። ወላሂ ይደረስበታል። ምንም አይደረስበት ነገር የለም። እዚህ ጋር አንቺ ትኩረት ብቻ ማድረግ ያለብሽ እንዳይርብሽ እና እንቅልፍሽን እንዳታጭኝ። እዚህ ጋር መበርታትና መጠንከር ያለብሽ። ረሃብ መጥፎ ነው። የሰው ልጅ ረሃብ እንዴት አድርጎ መቋቋም አይችለውም በተአምር ማለት ነው። የረሃቡ ነገር ግን ራስሽ በደንብ ማሰብ አለብሽ። ራስሽን በደንብ ማጠናከር አለብሽ። ምን ሰርቼ ብበላስ ወይኔ ታየኝ ይሆን ወይ ትቆጣኝ ይሆን ወይ ትመጣብኝ ይሆን ወይ ይሄን ነገር አይምሮሽ ላይ ካለ ማለት ነው መቼም አንቺ በቃ ተይኝ እዛው ዶጋመድ ነው የምትሆኚው። እንደዚህ ማሰብ የለብሽም። ከበላሽ ነው ስራ የምትሰሪላት። ገባሽ? ማንኛውም ነገር እነሱ አሁን ሲሊንደሩ ማለት ነው ያለ ጋዝ አይሰራማ። እኛም ያለ ምግብ እንዴት አድርገን እንሰራለን? ምግባችን ላይ
ያለ ምግብ እነሱም ያውቃሉ። ያለ ምግብ እንዴት አድርገው ይሰራሉ የሚለው ነገር ራሳቸው ራሱ በደንብ አድርገው ነው የሚያውቁት።